ሰላም የሳሪ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? ሁሉም መልካም እግዚአብሔር ይመስገን ደህና ነኝ። ባላችሁበት ቦታ እግዚአብሔር ሰላምታ ፍቅር ይስጣችሁ እያልኩኝ ማለት ነው። ዛሬ ያጋጠመኝን መጥቼላችኋለሁ። ከኔ እንድትማሩ እፈልጋለሁ ሁላችሁም። እንግዲህ ሀገራችንም ሰላም ያድርግልን እላዋለሁ። ባላችሁበት ቦታ ደግሞ ለሀገራችን ሰላም ፍቅር እንድትመኙ እንዲሁም በጸሎት እንድታስታውሱ ጠይቃችኋለሁ። እኔን የደረሰኝ ነገር ከሴት ጓደኞቼ ላይ ነው፣ ከሴቶቹ ላይ ነው፣ በሰው ሀገር ላይ ማለት ነው። እሱስ ምንድነው ካላችሁኝ እንግዲህ ከ2014 እንደ አውሮፓ አቆጣጠር እስካሁን ያለው ማለት ነው። አሁን ደግሞ 2022 ዓመተ ምህረት ደርሰናል እንደ አውሮፓ አቆጣጠር። እንግዲህ ይሄን አመታት ውስጥ የደረሰብኝ ነገሮችን ልንገራችሁ ብዬ ነው፣ ላካፍላችሁ ብዬ ነው። ወደ 7 ኢትዮጵያኖች የሆኑት እኔን ለመበቀል የሚሞክሩ ልጆች አሉ። እንዲሁም ሳይሳካላችሁ የቀራችሁትም አላችሁ። ለምን እንደሆነም አላቅም፣ ሲጀመር ለምን እንዳሰባችሁም አላቅም። እንግዲህ ይሄን ቪዲዮ እየሰራላችሁ ለእናንተ ነው፣ እንድትሰሙ በተስፋ ነው። እንግዲህ እኔ እንግዲህ እናንተ እንድትሰሙ እነዚህ 7 ሴቶች እንድትሰሙ ወይም ደግሞ ካልሰማችሁም እንግዲህ ሌሎቹም እንዳትነኩ ይሄ ጥያቄ ነውና በአክብሮት ነው። እውነቴን ነው። እኔን ላይ ያደረሳችሁትን ነገር ወደ ሌላ ሴቶችን አትውሰዱ፣ ይብቃ። ታውቃላችሁ እኔ 1 2 3 ብዬ እንትን እለዋለሁ። ከዛ በኋላ በቃኝ የሚባልን እጄ ይነሳለሁ። እሱን እንግዲህ ታውቃላችሁ ብዬ አስባለሁ። የምታውቃችሁኝ ልጆች ታውቃላችሁ። አማርኛም ጠፍቶብኛል፣ ቅርታ። ሌላ ደግሞ ምን ደረሰብሽ ካላችሁኝ ጓደኞቼ አንቺን አይታሽ ከምትቀናሽ ሴት ራቁ የሚል ነው። አንቺን አይታሽ አንቺ መሆን የምታስመስል ሴት አንቺን መሆን ሲያቅታት አንቺን ለማጥፋት ትሄዳለች። ወደ ጀሃነም ነው የምታስገባሽ። ወደ ጀነቱ እንኳን አይደለም፣ ወደ ጀሃነም ነው የምታስገባሽ። ከነዛ ልጆች ራሳችሁን ጠብቁ፣ እግዚአብሔር የሚጠብቃችሁ ነው የምላችሁ። ምን አይነት ሴቶች ነው ምን ባህሪያቸው እነግራችኋለሁ፣ ምን ባህሪ እንዳላቸው። አንደኛ ነገር ፀጉርሽን ቀለም ከተቀባሽ ያ ወይን በጨጨ ሲያምር እንኳን ያምራል አይሉም። በጨጨ፣ ጠቆረ፣ ተቃጠለ። ፀጉርሽን ስረዝም ደግሞ ወይ ፀጉርሽን ምን ተቀብተሽ ነው እንደዚህ ሆኖ እስቲ ለኔም ሲጭኝ እንዴ ላድርግ ብላ በተደጋጋሚ የምትጠይቅሽ ሴት። ሌላ ደግሞ የፊትሽ ፊዚካል ላይ ማለት ነው ሜካፕ የምትቀቡት ልጆች አላችሁ። ሜካፕ የምትቀቡ ልጆች ደግሞ እኔም ሜካፕ አልቀባም። በሀገራችን ላይ እኔ የምወደው ጥፍር ቀለምና ቻፕስቲክ ብቻ ነው፣ አልቀባም። ለምን ሜካፕ የማትቀቢ ለምንድን ነው ምናምን የምትልሽ ሴት ካገኘሽው መሰለን አንቺ የማትወጂ ነገር ላይ የምትጎትትሽ ሴት። እኔ አሁን ሜካፕ መቀባት አልወድም፣ ግዴታ ለምን አትቀብም የምትልሽ ሴት ካለች፣ የምትቀቢ ሽቶ የማትወድልሽ ሴቶች ካሉ መሰለን እናንተ የምትወዱትን ሽቶ ትቀባላችሁ። እነዛ ልጆች ግን እናንተን ቅናት እናንተ ላይ የሚቀኑ ልጆች ደግሞ ይሄን ሽቶ አይወዱ። ይሄ ሽቶ ምንድነው የሚሉት? ሽቶው ራሴን አሳመመኝ ምናምን። ራሷን አሳመማት ሳይሆን ቅናቷ ነው፣ እንገራችሁ፣ ቅናቷ ነው። ሁለተኛ ነገር ደግሞ በአለባበስሽ አንቺ ዛሬ የሆነ ፉስታን ወይን ሱሪ ወይን ጃኬት ወይን ደግሞ ቲሸርት ለብሰሻል ልበል፣ በማግስቱ እሱ ራሱ የምትገዛው ሴት ጫማ አርገሽ አንቺ የምታደርጊ ጫማ በማግስቱ ተነስታ የምትገዛው ሴት ካገኘሽ ራቂ። ለምን አንቺ የምታደርገውን ነገር ሁላ ለማድረግ የምትጥር ሴት ማለት ነው። ለምን
እንዳንቺ ለመሆን ሳይሆን በቃ እሷ አደርጋለች ለምን እኔም አላደርግም የምሉ አሉ አይደለ? ስራሽ በስራሽ 24 ሰዓት ሙሉ አንቺ በስራሽ ላይ የምትገኝ ከሆነ ወይ እሷ እኮ 24 ሰዓት ስራ 24 ሰዓት ሙሉ እኮ ነው የምትሰራው ለምን ብር አይኖራትም ብላ የምታወሩ ኢትዮጵያኖች ካሉ ሴቶች ካሉ ከነሱ መራቅ አለባችሁ። አሁን 24 ሰዓት እኔ ሲሰራ ማለት ነው ወይ ብር ያላት እሷ ብር ላይ ተኝታለች። እሷ ብር ላይ መተኛት አይደለም እዚህ ጋር ማሰብ ያለባችሁ። የስራ ሰው መሆንስ የት ሄደ? የስራ ሰው ሆነሽ እኔ እንጃ አላቅም። አሁን 24 ሰዓት ሙሉ እየሰራች ነው። ለምን እንዲህ አታደርግም? ለምን ኮንዶሚኒየም ቤት አገዛም እንዴ? ኮንዶሚኒየም ቤት አይደለም ቪላ ሁላ ትገዛለች የምትሉ ለምንድን ነው የሰው ህይወት ውስጥ የምትገቡት? እንደዛ ሴቶችም ካሉ ራቁ አሉ፣ እርግጠኛ ነኝ አሉ። ራቁ። ባለባበሳችሁ፣ በምትቀቡትን፣ በፀጉራችሁ፣ ባለባበሳችሁ፣ በቁሙ፣ በአቋቋማችሁ ሁላ፣ በብራችሁ፣ በስራችሁ። እኔ አሁን በሰው በጣም እወደዳለሁ። ቤሩት ላይ ሰው ወደኛል፣ አረብ ወደኛል። ኢትዮጵያኖቹም በብዛታቸው ብዙዎች ለኔ ክብር ያላቸው ናቸው። ለምን ቶሎ ደራሽ ነኝ እኔ ራሴ ለማካባድ አይደለም። ተቸግረናል ሳሪ ከተባልኩኝ የት ናችሁ ብዬ ተቸግረን ቢሆን እደርስላችኋለሁ። ግን እንደዛም ሆኖ ማለት ነው እንደዛም ሆኖ እኔ ዛሬ ተቸግሬላት ቤት ያስገብቼ አስተኝቼ ስራ ፈላልጌላት ያስገባት ሴቷ ማለት ነው ተመልሳ እኔን ለመበቀት ትፈልጋለች። ምንም ያላደረኳት ከእነዚህ ሴቶች መራቅ ነው። ግን ያው ሰው ከተቸገረ ለተቸገረ ሰው መድረስ መሆን ራሱ ሰው መሆን ነው። እግዚአብሔር ስለሰጠኝ፣ እግዚአብሔር ስለፈጠረኝ፣ እግዚአብሔር በዚህ ቀን ስላበቀኝ ነው ለሰው መቆም የምችለው። እግዚአብሔርን አመሰግናለሁ። ሰውን ማመስገን ማለት አይደለም፣ እግዚአብሔርን አመሰግናለሁ። ጤና ሰጥቶኝ፣ እድሜ ሰጥቶኝ፣ ስራም ሰጥቶኝ ማለት ነው። ለዚህ የሰው ፍቅርም ሰጥቶኝ ለዚህ ቀን ስላደረሰኝ እግዚአብሔርን በጣም አመሰግናለሁ። ሰውን አይደለም ማመስገን ያለብኝ። ስለዚህ እናንተ ሙሉ በሙሉ ማለት እናንተ ለመመስል የምትጥር ሴት ራቁ። እውነቴን ነው። በሰማይና ምድር አርጋችሁ ራቁ። አይኑ ልትረማመድብሽ ትፈልጋለች ማለት ነው። መጨረሻ ላይ ምንድነው የምመጣው? ልትረማመድብሽ ትፈልጋለች። እንደዚሁ ደግሞ የስራ ሰው ናችሁ ብላ ማለት ነው። የስራ ሰው እንዴ እሷ እኮ ብር አላት የስራ ሰው ነች። ለምንድን ነው ብር አበድርልኝ እላታለሁ ብላ ብር የምትጠይቅሽ? እሷም ስራ ያላት ብር የምትጠይቅሽ ሰው ካለ ማለት ነው ራቂ። እውነቴን ነው። በ10 እጥፍ ራቂ። ስራ ያለው ሰው የራሱ ብር ያለው ሰው የሰው ብር የሚጠይቅ ሰው ጥሩ አይደለም። ራቂ። ወንድም ሆናችሁ ሴት እውነቴን ነውና እንደዚህ ወንዶችም አሉ እንደዚህ የሚያደርጉት በወንዶቹ ላይ በሴቶቹም ላይ ግን ራቁ። ጥሩ ስሜት አይኖራችሁም ለእናንተ። እነዚህ ሰዎች ጥሩ ነገር ይዞ አይመጡም። መጨረሻ ላይ ማለት ነው መጨረሻ ላይ እናንተን ወደ ገደል ለመክተት ነው የሚፈልጉት። ስለዚህ ራቁ። እውነቴን ነው። የደረሰብኝ ነገር ነው። እግዚአብሔር ይመስገን እኔ በእግዚአብሔር ቸርነት ቆሜያለሁ። ብዙ ነገር እስከ እስር ቤት ድረስ አስካሄዱኝ። ግን ምንም ነገር መረጃ ስላልተገኘብኝ ለ24 ሰዓት ታስሬው ሞጥቼዋለሁ። ችግር የለውም። ግን እነዛ ሰዎች ምን ሆኑ መጨረሻ ላይ አንድ ቀን እንኳን ልበቀላቸው ሳልን ማለት ነው አንድ ቀን እንኳን ስልክ ደውዬ አንድ ቀን እንኳን ስልክ ደውዬ እንዲህ አድርጋቸዋለሁ ሳልን ማለት ነው እግዚአብሔር የራሱን ትናዘዘባቸው። ራሷ ሄዳ በኔ ቦታ ተቀመጠች። ራሷ ምንም ነገር ሳልናገር ትሰማታለሽ። እቺን ቮይስ ማለት ነው እቺን ድምጽ ትሰማታለሽ። ራሷ እኔን ከዚህ ከቤሩት ወደ ሀገር ቤት ልወራውረኝ የነበረችው ጀግና ማለት ነው ራሷ ሄዳ እስር ቤት ቁጭ አለች። መጨረሻ ላይ በኤምባሲ ሸኛት ወደ ሀገር ቤት ማለት ነው። ለምን ምንም አላደረኳትም። አንድ ሁለተኛ ነገር እሷ ነች ብር የተበደረችብኝ። ከዛ ቀጥላ ደግሞ እሷ ይሄን ያህል
እኔ ሲጀመር ካርጎ አልሰራም ወደ ኢትዮጵያ ካርጎ ማላመጣ ሰውም የለኝም ካርጎ ልላክልሽ ብራ ይሄን ያህል ብር ተቀበለችኝ ምናምን ብላ የሆነ የውሸት መረጃ አምጥታ አሳሰረችኝ ከዛ መረጃውን አቅርብ ስትል የላቱም እንደዚህ አይነት ሰዎችም አሉ የውሸት ነገር ይዞ እናንተን ገደል መክተት የሚፈልጉ ኢትዮጵያኖች አሉ ራቁ ነው የምላችሁ ራቁ በ10 እጥፍ ራቁ ነው የምላችሁ ብራችሁም ደግሞ አታበድሩ ለሰው ብር ካበደራችሁ መጣላታችሁ አይቀርም ወይም ብሬን በጊዜ መልሽ ስትዩ ምን ሆነሽ ነው አንቺ ስራ እየሰራሽ አይደል እንዴ እኔ አገር ቤት ልክ ያለው የሚሉ ኢትዮጵያኖች አሉ ያሬድ አገር ቤት ልካችሁ እንኳን ብትጠቀሙ ጥሩ አንድ ጥቅም ነው እና እንደዚህ የሚሰሩት ኢትዮጵያኖች ስላላ አሉት ማለት ነው ራቁ ነው የምላችሁ እኔ እንጃ አካውን አንዳንዴ እኔ ምን ብዬ እንጋራችሁ አንዳንዴ እንደውም እኔ ለምንድን ነው ኢትዮጵያኖች ያሉበት ቦታ ባልደርስ እላለሁ ምን አለበት እኔ ባልደርስ ምን አለበት አንድ ኢትዮጵያዊ ተቸግራለች ተብሎ ባይደወልልኝ እላለሁ ግን በቃ አለ ፈርዶብሽ እንደመባል ይመጣል ግን በቃ እግዚአብሔር ስለሰጠኝ እግዚአብሔር ስላኖረኝ ነው ለሰው መድረስ የሚችለው እንጂ እኔ ታማሚ ቢሆን እኔ በእጄ ላይም ስራ ባይኖርኝ አልንቀሳቀስም ሰው ማረዳም ስለዚህ እሄዳለሁ እረዳዋለሁ ዛሬም ነገም ኢንሻአላህ መጪ አመትም ካለው ኢትዮጵያኖችን ለመርዳት ወደ ኋላ አልልም እኔ ታቃጣሉ የኔ ጠላቶች ታቃጣሉ ነው የምላችሁ ታቃጣሉ በቃ እቅርታ የጠየቃችሁኝም ልጆች አላችሁ እግዚአብሔር ደግሞ እቅርበይ ስለምን ማለት ነው እቅርታውን እቀበላለሁ በእግዚአብሔር ስም ማለት ነው በኔ ስም ሳይሆን በእግዚአብሔር ስም እቅርታውን እቀበላለሁ ችግር የለም ግን አሁንም ቢሆን የምትቃጠሉት ኢትዮጵያኖች አላችሁ እሷ እኮ 24 ሰዓት ሙሉ ውስጥ ትሰራለች ብር አላት ከአረቦቹ ጋር ተስማማለች በዶላር ነው የምትሰራው ብላችሁ ስሜን ወዳ የምታደርጉት እንደኔ ለመሆን ከፈለጋችሁ ቆማችሁ ሰው መሆን እንደኔ መሆን ከፈለግሹ 24 ሰዓት ውስጥ ማለት ነው የ5 ሰዓት እንቅልፍ እየተኛችሁ እንደኔ መስራት ከቻልሽ አዎ ብራማ ትሆናለሽ አዎ ታገኘዋለሽ ከአረቦቹ ጋር ደግሞ ያስማማኝ ምንድነው ጻባይን የወደዱበት ምንድነው ከልቤ ስለምሰራው ቤቴ አድርጌ ስለሚዝላቸው ነው እናንተን ደግሞ እንደኔ መሆን ከፈለጋችሁ ማለት ነው ከመዳሞቹ እንድትወደዱ ከፈለጋችሁ ቤታችሁን አድርጋችሁ ጎን ያለውን እቃችሁን ዞር እያረጋችሁ ማጽዳት ሴትዮ አጽጅ ሳትልሽ አንቺ አውቀሽ መስራት በቃ እንደ ቤትሽ አይተሽ መስራት ነው እንጋራችሁ ለዚህ ነው ኢትዮጵያን በአረቦቹ የሚወደደው በዚህ ነው በሌላ ነገር አይደለም ምግብ ስሪ ስትባይ ያ የምግቡን ሁኔታ ጠይቀሽ ምን አይነት ምግብ እንደምትሰራ አይተሽ ጠይቀሽ መስራት እረፍት አለ መብዛት ልክ ቤተክርስቲያን በሚትሄዱ ሰዓት ታቃላችሁ ቤተክርስቲያን ፕሮግራም ሲኖር ዛሬ ውሸት የሌለው ነገር ተናግረሽ በዛሬ ፕሮግራም አለ አወጣለሁ ካለች ማንንም አይከለክልሽም ትሄጃለሽ ግን ውሸት አታብሽ አረቦቹ ውሸት አይወዱም ውሸት አታብሽ ጥሩ አይደለም እሺ በቃ ይሄ ነው ውሸት ካላበዛችሁ ስራችሁን በደንብ ከሰራችሁ እንቅልፍ ካላበዛችሁ ስልክ ካላበዛችሁ ኢርፎን አርጋችሁ ከወንዶቹ ጋር ጀንጀና ከቀነሳችሁ ማለት ነው አኪድ መዳማ ትወድሻለች መዳብሽ ትወድሻለች ኦፍ ኮርስ ይሄ ጥርጥር የለውም ስልክ አታወሩ ማለት አይደለም ስልክ የምትጠቀሙት እኔ አሁን ስልክ አላወራም ማለት አይደለም ሴትዋ ስትወጣ ተጠቀማለሁ የታባታ ታይኛለች ስትመለስ ስልኬን ድብና አርጌ ዳብቀዋለሁ አለቀ ግን ኢትዮጵያኖቹ የምትቀኑት ለምን እንደሆነ ብቻ ነው ግራ ገባኝ ቅናታችሁን ውጣችሁ በዛው ጥፉ ነው የምላችሁ በኔ የምትቀኑት ሴቶች በስራ የምትቀኑት ሴቶች ጥፉ ነው የምላችሁ እውነቴን ነው እኔ አሁንም ቢሆን ሰው ለመርዳት ወደ ኋላ አልልም በቃ
አልልም። ምንም ብትሉኝ አልልም። ከሰው ጋር መቆም ወደ ኋላ አልመለስም። ለተቸገረ ሰው ለመድረስ ዝግጁ ነኝ። አሁንም ቢሆን ማለት ነው። ደውሉ፣ እደርስላችኋለሁ። እውነቴን ነው። እናንተ ላይ የደረሰው እኔ ላይ የሚድረስ ችግር የለም። በሰው ሀገር ላይ ሆነሽ ማለት ነው እህቴ፣ ሰው የለኝም አትበይ። አለውልሽ። በቤሩት ላይ አለውልሽ። በሌላ ሀገር ላይ እንኳን የለውም። እኔ ግን በዚች ምድር ላይ ቤሩት ሙሉ አለውልሽ። ቤልሞንሽ እዛ አካርሞንሽ ትራብሎስ ሞንሽ ምንድነው ይሄ ወደ እስራኤል አካባቢ ሞንሽ እችልልሻለሁ፣ ይመጣለሁ፣ ችግር የለም። የዛሬ እንግዲህ ጓደኞቼ ዛሬ የደረሰብኝ ከ2014 እስካሁን የደረሰብኝን ገልጬላችኋለሁ። ስለ አዳመጣችሁኝ በጣም አመሰግናለሁ። ቻው ቻው።